እውነቱን ለመናገር ውሻ ይህን ያህል ትርጉም አለው ብዬ በፍጹም አልጠበቅኩም አላሰብኩምም። ርዕሰ ሊቃውንት የኔታ አባ ገብረ ኪዳን ግርማ ያስተማሩት ትምህርት ነው። የ5 ደቂቃ አጠር ምጥን ያለች ትምህርት ናት። ይህንም የላክልኝ ወንድሜ እጅግ በጣም አመሰግናለሁ። እንዲህ አይነት አስተማሪ ጠቃሚ የሆኑ ሁላችንም ልንማማርበት የምንችላቸው ታሪኮች፣ ትምህርቶች በእጃችሁ ያላችሁ አጠር ያሉ ትምህርቶች ማለት ነው በቴሌግራም ላይ ልትልኩልኝ ትችላላችሁ። የቴሌግራም ሊንኬ ዲስክሪፕሽን ቦክስ ላይ እንዲሁም የኮሜንት የመጀመሪያው ሴክሽን ላይ አለ። ሁላችሁም በዛ የገባችሁ እጃችሁ ላይ ያለውን ቪዲዮ ላኩልኝ። እኔም እንዲሁ ወደ እናንተ አቀርባለሁ ማለት ነው። ቀጥታ የአባታችንን ትምህርት እንከታተል እስቲ። በቅዱሳንም ይተረጎማል ውሻ ማለት ነው። በምዕመናንም ይተረጎማል ውሻ። እንደዚህ ያስባለውን ምን እንደሆነ ነግራችኋለሁ። በቅዱሳን ሲመሰል ውሻ በቅዱሳን ሲመሰል አንድ መልካም ጠባይ አለው። ልሳነ ከለባቲከ ላይ ለጸላይቱ የውሾችህ አንደበት በጠላቶችህ ላይ ነው ይላል ቅዱስ ዳዊት። የውሾችህ አንደበት በጠላቶችህ ላይ ነው ይላል። ውሾችህ የሚለው እግዚአብሔርን ነው። እግዚአብሔር ውሻ አለው እንዲህ ብሎ ሰው ያስባል። በእርግጥ የፈጠራቸው ውሾች ሁሉ የእግዚአብሔር ናቸው። እግዚአብሔር ከፍጥረት ወገን አክብሮ ያልፈጠረው የለም። ሁሉም ለተፈጠረበት ዓላማ መልካም ነው። አንዱ ግን ያንዱን ጠባይ ሲወስደው ግን መልካም አይደለም። ውሻ በራሱ ተፈጥሮና በራሱ ዓለም መልካም ፍጡር ነው። ሰው ግን የውሻን ጠባይ ሲወስደው ደግሞ ልክ አይደለም። ለምሳሌነት የሚሆነውን መልካሙን ግን እንወስደዋለን። የውሻ መልካም ጠባዩ ጌታውን ያውቃል፣ የጌታውን ቤተሰቦች ያውቃል፣ ንቁ ሆኖ ቤት ይጠብቃል፣ በመዓዛ የመለየት ጸጋ አለው። ውሻ ጠላትም አያስገባም። አዲስ አበባ ያሉት ውሾች ግን ለዚህ ምሳሌ አይመቹም። ጅላጅል ናቸው። ምንም ወዳጅም ጠላትም አይለዩም። የአዲስ አበባ ውሻ ዝም ብሎ ለጅልነት የተሰበሰበ ነው። እና እነዚህ ውሾች እነማን ናቸው ሲባል ቅዱሳን አባቶቻችን ነው። ውሾች የተባሉ በቅዱስ ዳዊት አነጋገር ሙሴና አሮን ናቸው። ውሻ የጌታውን ቤት ታምኖ እንደሚጠብቅ እነሱም የጌታቸው የእግዚአብሔርን ቤት ሳይመቻቸው የጠበቁ ናቸው። ውሻ ሰው ባረፈበት ሰዓት፣ በማይመች ሰዓት በሌሊት ጦር ይወረወርበታል።